ለደንቆሮ ልጇ ማይብ ማይሰማ በተለይ በልጅ የመጣና በእናት የመጡ ሰዎች በጣም ቀይ መስመር ናቸው። በጣም ልጅ በጣም ስስ ጎን ነው፣ ደካማ ጎን ነው። እናትም እንደዛው እና ሀቢባ የደበቀችው ነገር የለም። ልጅ ሲወለድ መጀመሪያ ጆሮ አይሰማም ነበረ 1 ዓመት ከ6 ወር ያክል ጊዜ እና ከዛ ወዲህ ምርመራ ተደርጎለት እንዲሰማ ከጭንቅላቱ ጋር የሚገናኝ ማግኔት ገዝቼ ነው ምናምን እያለች ታሪኳን ላይቭ ላይ ካሁን ቀደም ታወራ ነበር ማለት ነው። ያችን ይዘው ወይኔ እኛ ሰዎች ክፋታችን ያችን ይዘው ማለት ነው። እኛ ሀበሻ ስንባል አንድን ሰው ፎቅ እናወጣለን መልሰን ምድር እናወርዳለን ማለት ነው። እና ዛሬ ሁሉም ሲነሳባት በልጇ መጥተው እያስለቀሷት ነው ማለት ነው። ይሄንን ያልከው ልጅ ቲክቶክ ላይ ያው በቪዲዮ አትወጣም፣ ግን ቲክቶክ ላይ ፌመስ ነህ፣ ሁላችንም እያየንህ ነው ማለት ነው። ነገ በልጆችህ ምን እንደሚመጡ በዘመዶችህ በልጆችህ ምን እንደሚመጣ አታውቅም። እውነት ልጅን ያክል ነገር ይሄ ልጅ ትንሽ ነው፣ 7 ዓመቱ ነው ምናምን ብላለች። እና ይህ ልጅ አይሰማም ምናይል አማርኛ ራሱ በደንብ አይችሉም የሷ ልጆች ማለት ነው። ደንቆሮ ገና እንረግጠዋለን በልጇ ምናምን። እውነት በጣም አማርኛው ራሱ በጣም ይዘገንናል ማለት ነው በጣም እና ለዚህ ነው ልጆቻችሁን ሜዳ ላይ አታውጡ፣ ቤተሰቦቻችሁን ሜዳ ላይ አታውጡ የምንለው ማለት ነው። እና እሷ በግሏ ራሷን ችላ ወታ በነበር በራሷት እየሰደቧት ነበር፣ እየረገጧት ነበር። ይህንን ሳምንት መላ ጉራጌ ሕዝብን ይቅርታ ታልጠይቀች እንረግጣታለን እያሉ እየረገጧት ነበረ ራሷን ማለት ነው። ግን ምንም አልመሰላትም ራሷን ስለሆነ። በልጇ ሲመጡ ግን ዛሬ ሙሉ ቀን ላይቭ ላይ እያለቀሰች ነበረ። 600,000 ሕዝብ 700,000 ሕዝብ 6,000 ሕዝብ 7,000 ሕዝብ በተሰበሰበበት ላይቭ ላይ እያስለቀሷት ነበረ ማለት ነው። ምክንያቱም በልጇ ስለመጡባት እና የኛ ሰዎች ክፋታችን ማለት ነው ክፋታችን በጣም ክፉ ነን። እውነት በልጇ ባትመጡና ባታስለቅሷት ጥሩ ነበረ። ልጅ ምንም አያውቁም፣ ገና እነዚህ ህፃን ናቸው፣ ምንም አያውቁም እውነት ለመናገር ማለት ነው። እና ልጆቿን ባታወጣ ኑሮ ራሷን እየረገጧት ይህን ሳምንት እየረገጧት ነው። ስለ ራሷ ምንም አልደነቃትም ነበር። ከአንዴም 3ማ ቲክቶክ አካውንቷን እያዘጉባት ራሷንም እየረገጧት እየሰደዋት እየዘቀዘቋት እያወረዱ እያወጧት ምንም አልመሰላትም። ግን በልጅ ሲመጣ እንኳን እሷ ማለት ነው እንኳን እሷ በልጇ የመጡባት እኛ ተመልካቾቹ የሆነ ነገር ተሰማኝ። የኔ ልጅ ቢሆን ብዬ የሆነ ነገር ተሰማኝ ማለት ነው። እና ከዚህ በሷ ተማሩ። ልጆቻችሁን ከምር ሚዲያ ላይ አታውጡ። ሚዲያ የያዘው ነገር ኢንተርኔት የያዘው ነገር መቼም አይጠፋም ማለት ነው። እና ትልቁ ነው ምናልባት ትልቁ ነው ሊያዩት ይችላሉ። እንዴ እንደዚህ ነበር እንዴ እናቴ ታሰድበኝ ነበር እንዴ እንደዚህ ነበር እንዴ ብሎ የጭንቅላት ጠባሳ ሊጥልባቸው ይችላል። እና በተቻላቸው አቅም ልጆቻችሁን ቲክቶክ ላይ አታውጡ ነው እኔ ራሴ የምለው ማለት ነው። አታውጡ። መውጣት ካለባቸው ራሳችሁንና ራሳችሁን ችላችሁ ብትሰደቡም ብትረገጡም ብትወርዱም ብትወጡም ራሳችሁ እዛው ተገፍጣችሁ ራሳችሁ ትጨርሱታላችሁ ማለት ነው። እና በቤተሰብ እና በልጅ የመጣ በጣም እንትን ነው፣ በጣም ስስ ነገር ነው ማለት ነው። ስስ ነገር ነው። እና ሀቢባ ዛሬ ላይ በላይ ስታለቅስ ወደዛ ወደዚህ ስትል ነበር ማለት ነው። እና እያለቀስኩ ለፈጣሪ ነግሬዋለሁ እውነት ፈጣሪ ካልሰማ ጭራሽ ሃይማኖትን ይቀይራለሁ እያለች ነበረ። ይቅር ይበላ 66 ትሆናለሁ እያለች ነበር ማለት ነው። እና ይሄ ከመናደዷ የተነሳ ነው ብዬ እኔ ራሴ ያሰብኩት ማለት ነው። ከመናደዷ ውስጥ ከመበሳጨት የተነሳ ነው። እና አንዳንድ ጊዜም የሰው ልጅ ሶሻል ሚዲያ ላይ እኮ የምናጠፋው ነገር አለ። በዛው ልክ በጎ በምንሰራው ልክ በዛው ልክ ደግሞ የምንሳሳተው ነገር አለ። እና ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ ነው ብለው ገስት ላይ ገብተው እኮ ቢመክራው ጥሩ ነበር። ግን አንዴ የጉራጌ ሕዝብ ነው እንግዲህ ለምን ይቅርታ አትልም ሞታ ለምን ይቅርታ አትልም በሚለው ነው ማለት ነው እንደዚህ አንሳጣል እያሉ እየረገጧት ያሉት። እና እሷ ደግሞ ይቅርታም ችግር አለው ይቅርታ ብትል እኮ የሁሉ ነገር አይፈጠርም ነበረ። እውነት ለመናገር ይቅርታ ብትል ሳምንት ሞላው ነገር ግርግር ከተፈጠረ ማለት ነው። እሷ አልገባች ይቅርታ አልጠይቅም ማለች። የጉራጌ ሕዝብ ደግሞ እንዴት ይቅርታ አትጠይቅም? ንቀት ነው ወይ? እኛ እንደዚህ አናደርግም። ይቅርታ አትለንም ወይ? እሷን ምን አጥፍቼ እኔ ይቅርታ የምጠይቀው? አልሸነፍም። ምልክ ተጋብተው ነው በልጇ ያመጡም ማለት ነው።
ወዲያውኑ በትኩሱ ይቅርታ ጠይቄ ስትባል ላይቭ ላይ ሁሉም እየተከራከሩበት እየተወያዩበት ነበርና አሁ እንደዚህ ነው በቃ ይቅርታ ብትል ህዝቡን ጥሩ ነበር ማለት ነው። እና ቤተሰቦቿን ባሏን ልጇን እንደዚህ ሚዲያ ላይ ጥልጥል እያደረጉ ከምርገጥ ፈጣሪ ሆይ ከምር ባሏም ጥሩ ሰው ነው ሚዲያ ይጠቀም ብላለች ስታወራ እንጂ ሚዲያ ቢጠቀም ልጁ እንደዚህ ተሰርቦ ባሏ ተዘዝቆ እየተሰደበ እንዴት እንደዚህ ታረግኛለሽ ብሎ ራሱ ለትዳሯ ያሰጋት ነበር ማለት ነው። እና የኛ ህዝብ አንድ ጊዜ ተወደዳችሁ ፎቅ ያወጣችኋል፣ ከጠላችሁ ደግሞ ምድር ሁሉም በቃ ጀጀ ነው የሚያደርጓችሁ። ጀጅና ሀቢባ ጥሩ ስራዋ ነበር የምትታወቀው። አሁን ጭራሽ ከሚዲያ እንድትጠፋ አካውንቷን እያዘጉባት ያስከፍቷታል፣ ያዘጓታል ማለት ነው። እኛ የኛ ሀበሻ እንደዚህ ነን ማለት ነው። ስንወድም በዛው ስንጠላም በዛው መርገጥ ነው እንግዲህ የቲክቶክ እርግጫ ማለት ነው። እና ፕሊስ በተሻላችሁ ልጆቻችሁን ለመደበቅ ሞክሩ። እውነት እንደኔ በሆነ አብቻ ሄዳለሁ። እሷ ራሱ ጭክን ብላ ጥርሷን ነክሳ ነው እንደዛ እያለቀሰ የምትከረክረው ላይ ማለት ነው እንጂ ትክክልና ያለችው ውስጥ አተክኗል። ምክንያቱም በልጇ ነው እና ሶሻል ሚዲያ ስትጠቀሙ ራሳችሁን ችላችሁ ራሳችሁ የመጣውን ነገር ራሳችሁ እንድትጋፈጡ እመክራለሁኝ። አሉ ልጆቻቸውን ይዘው ቤተሰቦቻቸውን የሚሰሩ መልካም የሚሰሩ በክፉ የማይረገጡ ብዙ ሶሻል ሚዲያን የሚጠቀሙ አሉ። አንዳንድ ጊዜ ጥፋትም ካለ እንደ ይሄ ነው ጥፋት ሊያሸው አለቻው ሊያሸው የምናቀት ዩቲዩብ ላይ ማለት ነው። እሷ የማንንም ሰው ስትረግጥ የማንንም ስም እያነሳች ስትቦጭቅ የማንንም ትዳር ስታፋታ ስታጣላ ስታወርድ ስታወጣ ነው የምትውለው። ልጇን ግን አታነሳም። ልጇን ግን አታወጣም። ሚዲያ ላይ አታወጣም። ቢረግጧትም ቲክቶክ ላይ ቢረግጧትም ምንም ቢሏትም ራሷን ችላ ነው ማለት ነው። እና ልጇን አታወጣም ሚዲያ ላይ። ልጇን ብታወጣ ኑሮ እንደዛ ሰው ትዳር መካከል አገባች፣ ፈታች፣ ተጣሉ፣ ወረደች፣ ወጣች በምትልበት ሰዓት ልጇን ሚዲያ ላይ ብታወጣ ኑሮ ቲክቶክ ላይ እየዘቀዘቁ ምን እያሉ ጭንቅላቷን የናኳን ነበር። ገባችሁ? እና ልጅን መደበቅ ጥሩ ነው ማለት ነው። ቤተሰቦቻችሁ ልጆቻችሁን ከሚዲያ መጠበቅ። ሚዲያ መጥፎ ሆኖ እውነት ለመናገር በጣም መጥፎ ሆኖ አንገት የሆነ ስህተት ተሰራቸው አንገታቸው ያስደፋል። እያየናቸው አይደል? ሚዲያ ላይ የተሳሳቱትም ጥሩ የሰሩትንም እያየን ነው ከጀርባ ቁጭ ብለን ማለት ነው። እና ሀይባም እንደዛ ነው የገጠማት ማለት ነው። እሷ ድሮ ነው ይሄ ነገር እንደዚህ ፈምሼ ሰው ይከታተለኛል ምናምን ሳትል ገና ድሮ ነው ልጆቿን ማውጣት የጀመረችው ማለት ነው። ግን ለዛሬ አደጋ ፈጠረባት ማለት ነው። ለማንኛውም ይህን ይመስላል ውዶቼ።